ወንጀልሽን ብልግናሽን ስለምታውቅ ነው እንደዚህ የምታይ? ምን ልትሆን ነው? እኔ ምንም የደበቅኩት ነገር የለኝም። ፈጥራ የነገረች ነገር ካለ እዛው ተመሳጠሩ። መርዛ ምንድነው? የምን ችግር ነው? ማለት እንዴት ሆኖ ነው እንደዛ ሊሆን ይችላል? ቀሽሞች የሞታችሁ ሁላችሁንም ነው ገደል መከታችሁ። ኢማንዳ ይበቃሻል። ክብር የሌለሽና መከበር የሌለብሽ ሰው ሆነሽ እያየው አክብሬሻለሁ። በጣም ትዕግስቴን እየተፈታተሽ እንኳን ፈጥራ ልታወራ ያንቺን ወንጀል ለማውራት እንኳን ትሳቀቃለች። እቺ ልጅ ስራውን ነው እየሰራች ያለችው። ግርድና ማለት ለገንዘብ ብሎ ከማይወዱት ወንድ ጋር መባለግ ማለት ነው። ይቅርታ ምን አልክ? ለዚች ገረድ ብለህ ነው እኔ እንደዚህ የምትናገረኝ? እኔ እኮ የአባቱ ሚስት ነኝ። የአባቴ ሚስት? ይህን ተረት ተረትሽን የሚያምነውን ሰውማ